ሰዓት የአርሲ ኦርቶዶክሳውያንን አስቡ። በአንገታቸው ማህተብ በማሰራቸው ብቻ ሲገደሉ ዝም፣ ኦርቶዶክሳዊ በመሆናቸው ከቀያቸው ሲፈናቀሉ ዝም፣ ቤተ ክርስቲያናችን እንደ ችቦ ስትነድ እያየን ዝም። እስከ መቼ ድረስ ነው ዝም የምንለው? የአርሲ ኦርቶዶክሳውያን ወገኖች አይደሉ? ለምን ይገደላሉ? ምን አጠፉ? ከ100 ዓመት በላይ ያስቆጠረው የሊቀ መላኩ የቅዱስ ገብርኤል ቤተ ክርስቲያን ሲቃጠል ዝም። የወረዳው የመንግስት ተጠሪዎች እኛ ይሄ ነገር እንደደረሰ መረጃ የለን። እስከ መቼ ድረስ ነው እየተገደልን እንበዛለን የምንለው? አርሲ በዚህ ሰዓት የደም መሬት ሆነች። አርሲ በዚህ ሰዓት ለኦርቶዶክሳውያን የጭንቅ መሬት ሆነች። አርሲ በዚህ ሰዓት ለኦርቶዶክሳውያን የጭንቅ መሬት ሆነች። በዚህ ሰዓት የአርሲ ምድር ኦርቶዶክሳውያንን አትሸከም። ተመልከቱ፣ የኦርቶዶክሳውያንን ቤት እንደዚህ ሲያቃጥሉ ተመልከቱ። መሳሪያ ይዘው እንደዚህ እየዞሩ የወረዳው መንግስት እኔ ምንም አላቅም እያለ አባቶቻችን እስከ መቼ ድረስ ነው የምንገደለው? እስከ መቼ ድረስ ነው እየሞትን እንበዛለን የምንለው? እየሞትን አንበዛም እናንሳለን እንጂ። ይሄ 6 እና 5 ዓመት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የጭንቅ ዓመት ሆነ። ምነው እምዬ ተዋሕዶ ሀገርን ባቆየሽ፣ ቅርስን በጠበቅሽ። ምነው የልጆችሽ ደም እንደ ውሃ ፈሰሰ። የአርሲ ኦርቶዶክሳውያን በዚህ ሰዓት ምን እየሆኑ ይሁን? ከቤታቸው ተፈናቅለው ንብረታቸው ተዘርፎ ማህተብ ስላሰሩ ብቻ እየሞትን እንበዛለን እያልን እኮ አለቅን በአርሲ። አባቶቻችን ዝምታችሁ እስከ መቼ ድረስ ነው? ከአርሲ እኮ ኦርቶዶክሳውያን እየጠፉ ናቸው። ከዚህ በፊት ተገደሉ፣ ዝም ተባለ። አሁንም አባቶቻችን ለምን ዝም ትላላችሁ? መንፈስ ቅዱስ ለራሳችሁና ለመንጋው ጳጳሳት አድርጎ የሾማችሁ ለራሳችሁና ለመንጋው የማትጨነቁት እስከ መቼ ድረስ ነው? አርሲ ምድር እኮ ለኦርቶዶክሳውያን ጠበበች። አርሲ እኮ ለኦርቶዶክሳውያን በዚህ ሰዓት ሲኦል ሆነች። መንግሥት አላቅም እያለ ነው። እኛ ታዲያ ዝም ካልን ምንድን ነው? እየሞትን እንበዛለን እንበል፣ እየሞትን እናንሳለን እንጂ የምን መብዛት ነው? ስለምን መብዛት ነው የምታወሩ? ቤተ ክርስቲያናችን በዚህ ሰዓት እኮ እንደ ችቦ እየነደደች ናት። በአርሲ ሰዓት በዚህ ሰዓት ስንት ሰው እንደሞተ ማን ያውቃል? ከዚህ በፊት እኮ በአንድ ጉድጓድ ስንትና ስንት ሰው ተቀበረ በአርሲ። በአንገታችሁ ማተብ ያሰራችሁ እኔ ኦርቶዶክሳውያን ነኝ የምትል በሃይማኖት ጭምር ሳይሆን እኔ የሰው ዘር ነኝ የምትል ይህንን መልእክት 10 ጊዜ ሼር፣ ሪፖስት፣ ኮፒ ሊንክ አድርግ። በዚህ ሰዓት የአርሲ ኦርቶዶክሳውያን ተጨነቁ። ቤተ ክርስቲያናችን በዚህ ሰዓት እንደ ችቦ እየነደደች ናት። አርሲ 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 ብለን በተደጋጋሚ ጮን፣ ግን ያው ነው። አባቶቻችን እናንተ የት ናችሁ? እረኞች እንደዚህ ሲበተኑ፣ ንብረታቸው ሲቃጠል፣ ቤተ ክርስቲያናችን እንደ ችቦ እየነደደች ተመልከቱ። የኦርቶዶክሳውያን ቤት እንዴት ተደርጎ እንደሚቃጠል ተመልከቱ። እንደሚታጠቀን
የሰማይ አምላክ ይፍረድ። ኢትዮጵያ ያክል ዳማ ሆናለች ለኦርቶዶክሳውያን፣ በተለይ ለአርሲ ኦርቶዶክሳውያን። ካህን ሲገደል ዝም፣ ኦርቶዶክሳውያን ማተብ በማሰራቸው ብቻ ሲገደሉ ዝም፣ ቤተ ክርስቲያን እንደ ችቦ እየነደደች ዝም። እስከ መቼ ድረስ? ካህን እኮ በመሠዊያው ፊት ታረደ እንደ በግ። አንድ ቀን ግን ብቻ እግዚአብሔር ይመጣል፣ የኢትዮጵያ አምላክ ይመጣል። ይምጣ እሱ ለኦርቶዶክስ ተዋሕዶ ቤተ ክርስቲያን። ይህንን መልእክት ለ10 ሰው ሼር፣ ኮፒ ሊንክ፣ ሪፖስት በማድረግ አድርሱ።